ሰላም ሰላም እንዴት ናችሁ? የሳምንታዊ የኪንግደም ዊሜን ፕሮግራማችን ነው። እንደተለመደው በዚህ ፕሮግራም የሴቶችን ማህበራዊ፣ ኢኮኖሚያዊ፣ መንፈሳዊ ህይወት የምንዳስስ ይሆናል። በተጨማሪም ሴቶችን ብቻ ለይቶ የሚያጋጥም የጤና የስነ ልቦና ችግሮችን እስከ መፍትሄዎቻቸው እያነሳን የምንወያይበት ፕሮግራም ነው። እንዲሁም ምሳሌ የሚሆኑ ውጤታማ የሆኑ በስኬት ላይ ያሉ ሴቶችን እያመጣን ከነሱ የህይወት ተመክሮ የህይወት ልምድ ትምህርት የምንወስድበት ፕሮግራም ነው። ይሄንን ፕሮግራም እያዘጋጀው ማቀርብላችሁ እኔ ባየሽ ንጋቱ ነኝ። አብራችሁን ቆዩ። ተመልካቾቻችን ዛሬ ይዤላችሁ የመጣሁት እንግዳ ነብይት አዜብ ትባላለች። የክራይስት ጂሰስ ግሬስ ኢንተርናሽናል ቸርች ባለራዕይና መስራች ናት። አዚ እንኳን ደህና መጣሽ። እስኪ ለተመልካቾች ራስሽን አስተዋውቂ። እኔ አዜብ አህመድ እባላለሁ። ነብይት አዜብ አህመድ እባላለሁ። የጂሰስ ክራይስት ግሬስ ኢንተርናሽናል ቤተክርስቲያን አገልጋይ ነኝ። የሁለት ልጆች እናትና የተባረከ አንድ ባል አለኝ። ደስ ይላል በጣም። እስቲ ስለ አስተዳደግሽ፣ ስለ ትውልድ ቦታሽ ንገሪ። እኔ የተወለድኩት በአርሲ ውስጥ አቡራ በምትባልበት በአሰላና በመቂ መሃል ነው የተወለድኩት። እድገቴም ትውልዴም እዛው ነው። ግን የተወለድኩበት ቦታ ላይ እናታችን በጣም ነጋዴ ናት። ባለሀብት በነበረችበት በድሮ ዘመን እኛ ራሳችንን ስናቀራስ ተወልደን ካደግን በኋላ ግን እናታችን ሀብቷ ተመቶ በአይምሮም ትንሽ ታማሚ ነበረችና የኔ ያደኩት ያው በቤተሰብ በእናት በአባት ተይዤ አይደለም ያደኩት። በጣም በመንከራተት በብዙ ቻሌንጅ ነው ያደኩት። ምንድነው እዛ ሀገር ላይ ቤተክርስቲያን መሰረተ ክርስቶስ የምትባለው ቤተክርስቲያን ውስጥ ነው ያደኩትና ቤተክርስቲያን እኔን እየረዳች አንዳንድ ሰዎችም እኔን እየደገፉ እሱ ብቻ አይደለም በተወለድኩበት ከተማ ደግሞ እንደ ሰራተኛ ሆኜ ተቀጥሬ የተማርኩበት ጊዜዎች አሉ። በጣም ከባድ መረር የሚሉ የማይመቹ ለሴት ልጅ ባስ ጥሩ ያልሆኑ ጊዜዎችን ያሳለፍኩት። ይሄን ይመስላል ማለት ባጭሩ ስነግርሽ በጣም ከባድ ነው። ሰው ቤት ተቀጥረሽ የምትማሪው ጠዋት ተነስቼ እንጀራ ጋግራለሁ፣ ወጥ እሰራለሁ፣ ብስኩት እጠብሳለሁ። የምተኛው ደግሞ እንጨት ላይ ነው። እዛ ቤት ውስጥ ጠዋት ደግሞ ተነስቼ ረፍዶብኝ ቢሆን ትምህርት ቤት ሄጄ ትምህርት እማራለሁ። በዛ መሀልም ደግሞ እናታችን ጥላም በሄደሽ ታይም ደግሞ በጣም ትልቅ ዋጋ ከፍላኛን ያሳደገች ደግሞ አክስት አለችን። እሷ እኛም ማሳደግ ስለማትችል 5 ነን ለቤቱ፣ እኔ 4ኛ ልጅ ነኝ። ስለማትችል ቀጥታ እሷን ለመርዳትም እሷን ለመደገፍም ከሷ መለየት ስላለብን በሷም ላይ ጫናው ስለበዛ እኔ በዛ መሃል ውስጥ አንድ ሻይ ቤት ውስጥ ተቀጥሬ ያው ደሞዝ አይከፈለኝም ትምህርቴ ለመማር ብቻ ስል በዛ ቦታ ላይ እንደዛ አይነት ጊዜዎችን አሳልፍ ነበር። ኦኬ። የማታ ነበር የምትማሪው? የጠዋት ነው የምማረው። ምሰራው ግን ጠዋት በሌሊት ነው የምነሳው 10 ሰዓት ላይ እንጀራ ጋግራለሁ፣ ወጥ እሰራለሁ፣ ብስኩት ሲነጋጋ ደግሞ ጠብሳለሁ። የጠዋት 2 ሰዓት ተማሪ ነኝ። ጠዋት ደግሞ ወደ ትምህርት ቤት እሄዳለሁ። እሱ ብቻ ሳይሆን በጣም ውስብስብ ነው። በቃ ማለት አንድ ቦታ እንኳን ተረጋግቼ አልተቀመጥኩም። ቤተክርስቲያንም የተወሰነ አመታት ትግስት ከምትባል እህት ጋር በአንድ ግቢ በቸርች ግቢ ውስጥ አንድ ክፍል ሰጥተውን በዛ መቀመጥ ነበረ። እዛም ቤተክርስቲያን ታስተምረኝ ነበር። ቸርችም ደግሞ የሆነ ያቃታት ጊዜ ነበርና በዛ መሃል ነው ወደ ሻይ ቤቱ እየሄድኩት። እናታችን ቤት በጣም ትልቅ ነው፣ ግን ሰብስቦ የሚያሳድገን ሚዘን አልነበረም። ለምን አክስታችንም የራሷ ላይፍ ውስጥ የምትገባበት ጊዜ ነበርና ወደ ላይፏ ስትሄድ ከእናታችን ቤት ወጣ የራሷን ቤት ስትከራይ በዛ መሃል ውስጥ በብዙ ነገር እሱ ብቻ አይደለም የቤተክርስቲያን ደግሞ አገልጋዮችን ኳይሮች ነበሩ ከወለጋ ከተለያየ ሀገር የመጡ ከነሱ ጋር ኳይር ደግሞ አገለግላለሁ። ግን የነሱን ልብስ አጥበላቸዋለሁ። በወር ከደሞዛቸው ይከፍሉኝ ነበረ። እንደዚህ አይነት ተግዳሮቶችን አሳልፌ ነው በልጅነት ያደግኩት። ቀላል አይደለም። ያው እግዚአብሔር ግን በዚህ ሁሉ ግን ይናገረኝ ነበረ። በዛ ያሉ በገጠር ውስጥ ያሉ መሪዎችም ይሄን ሲያዩ ያውቃሉና በጣም እግዚአብሔር ትልቅ ሰው እንደሚያደርገኝ እንደማገለግለው በትንሽ በልጅነቴ እግዚአብሔር ይናገረኝ ነበረ እና እንደዚህ ነው ያሳለፍኩት። በዛው ብዙ ጊዜ በመከራ ውስጥ ስንሆን እግዚአብሔርም እየተናገረን እያለ በቃ እንደክማለን ማለት የሆነ ማንጨብጠው ነገር ይሆንብናል፣ ሩቅ ያለ ነገር ይሆንብናል። አንቺ እንደዚህ አይነት ነገር አልገጠመሽም ወይ? አስበሽ አታውቂም ወይ? የሆነ ተስፋ ቁርጥ ያልሽበት አጋጣሚ አልነበረም?
እንደውም ካነሳሽልኝ ካልቀረ እናታችን ጠጅ ቤት ነበራትና ትልቅ ገንዳ እኛ በር ላይ ይቀመጥ ነበረ። ከተወለድኩበት ሀገር ልጠፋ ልብሴን እዛ ውስጥ አስቀመጥኩና ኳየር ማገለግላቸው እንደነገርኩሽ እነዚህ አስተማሪዎቻችንን ልሰናበት ሄድኩኝ። በቃ ሩቅ ሀገር ልሄድ ነው ልላቸው ሄድኩ። ዘመድ ጋር በቃ ተስፋ ቆርጠሽ? አዎ ልጠፋ በጣም እና ከዛን ሲሄድ አጋጣሚ በዛ ዘመን አገልጋይ ጋብዘሽ አይደለም የሚመጣው መልእክተኛ ነው የሚመጣው ጌታ ራሱ የሚልከው እና ወደ እኛ ቤተክርስቲያን ለካ መልእክተኛ መጥቶ እዛ ግቢ ውስጥ ፊቱን እየታጠበ ነበር እኔ ስደርስና ከዛ ጠራኋቸውና ግቢው በር ላይ ሁለት ቲቸሮች ነበሩ ተስፋና ጌታቸው ይባላሉ። በሉቸው በቃ እና እኔ ወደ ዘመዶቼ እኔ ልጠፋ ነው በቃ የምጠፋበትን ራሱ አላውቀው እና ልጠፋ ነው ስላቸው ነይ እስቲ ቆይ ግቢ ያሉና ስገባ ነብዩ እፈልግሻለሁ መልእክት ላንቺ ነው ጌታ ሰጥቶኝ ከኢተያ ድረስ የመጣሁት አለኝ። ገባው እግዚአብሔር ተናገረኝ። እስቲ ልብሴ ገንዳ ውስጥ እንደከተትኩት ሁሉ በዛ ዘመን ማለት ነው የዛሬ 20 ዓመት አካባቢ ነውና እግዚአብሔር እንደሚፈልገኝ እግዚአብሔር ትልቅ አጀንዳ እንዳለብኝና አሁን ብትሄድ ግን ተራ ቦታ እንደምወድቅ እግዚአብሔር ይናገረኝ ነበረ። ተስፋ ያልቆረጥኩባቸው ጊዜዎች የሉ። ለምን ሁኔታው ተስፋ ያስቆርጣል። አንደኛ ለዛ ከተማ ላይ ተምሬ እንኳን ትልቅ ሰው ሆናለሁ አትይም። ለምን በዚሁ አጋጣሚ ላልፈው የማይገባ ነገር እህቶች ሁለት ታላላቅ ወንድምና እህት አለችኝ። ሁላቸውም ትምህርት አቋርጠዋል። የቤቱ የበኩር 9ኛ ክፍል አቆመዋል። ሁለተኛው 6ኛ ክፍል እህቴም 6ኛ ክፍል። እኔ ደግሞ በቃ መቀጠል አልቻልኩም። ተበታትነናል። እህቴም ወደ አሰላ ሄዳለች፣ ወንድሜም ወደ ተለያየ ሀገር ተበታትነናልና ትልቁ ያደኩበት ሀገር 90% እስላም የሚበዛበት ምድር ነው። ክርስትና ከባድ ነው። ክርስቲያኑ ራሱ በቁጥር ነው። ስለዚህ በዛ ከተማ ውስጥ እንዴት አድርገሽ ነው መንፈሳዊ ነገርሽን ማሳደግሽ የምትቀጥዩ? ማንስ ያበረታታሻል? ያለውም ክርስቲያን ራሱ በቃ ብዙ ትግል ውስጥ ነው የሚያልፈው። ስለዚህ እንዴት አልፋለሁ ብለሽ ታስበያለሽ? እና ግን የሚገርምሽ ሁሌ ለመጥፋትም ሁሌ ደግሞ የሆነ ነገር ስወስንም እግዚአብሔር መልእክተኛ ነበር። ለይታደገኝ ነበር። ቤተክርስቲያን ድንገት የሚመጣው አገልጋይ ሁሉ አቆሞ አንቺ ላይ ትልቅ የእግዚአብሔር አጀንዳ አለ። በቃ እግዚአብሔር ለትልቅ ክብር ነው የሚፈልግሽና በምንም በጠላት ሐሳብ አትስማሚ እያለ አንዳንዴ ጠላትም የሚዘረጋልሽ ነገር አለ። እዛ ሀገር ደግሞ እንደውም እኛ ከተማው ላይ ስላለን እንጂ በጣም ሴት ልጅ በልጅነቷን የምትጠለፈው በፈረስ መተው ጠልፈው ነው የሚወስዱት። እኛን ደግሞ እንዲህ አይነት ነገር እንዳደረጉ የከተማ ልጆች ስለሆኑ አይኖሩልንም ተብሎም ስለሚፈራ በዛም እግዚአብሔርም ደግሞ በራሱ እየጠበቀኝ ነው እዚህ ጋር ያደረሰኝ እንጂ በተወለድኩበት ከተማ ላይ ያሳለፍኩት ተግዳሮት በጣም ከባድ ተግዳሮት ነው። በጣም ከዛ በኋላ ድምጽ መጣልሽና በመጣልሽ ድምጽ ወጣሽ። ወዴት ነሽ? ከዛ በኋላ አይደለም የወጣው። ትምህርቴን ጨረስኩ። ትምህርትሽ ምን ነበር? ትምህርት ሃይስኩል ነው። ልክ እንደጨረስኩኝ ኤክስቴንሽን የሚባል የጤና ስራ ኮሌጅ አሰላ ተማርኩኝ። አሰላ እየተማርኩ እያለ እህቴ ጋር ነበረ ለአንድ 2 ወር የተማርኩት። ከዛ ከእህቴ ጋር ትንሽ መግባባት አልቻለም። ከዛን የማላጆች ጸሎት ህብረት ነበር ማሚ የምትባል እናት ቤት። እዛ ስንጸልይ አንድ እናት በዚሁ አጋጣሚ ላመሰግናት እፈልጋለሁ። እግዚአብሔር ሲናገረኝ ሰማች እና ጌታ በጣም እንዳልተመቸኝ እንደቆረቆረኝ እግዚአብሔር ሲናገር ሰማችና ምንድነው አለችኝ። እንደዚህ ነው በቃ እኔ አስተምርሻለሁ። ቤት ተከራይቻለች። ጌጤ ትባላለች። ትምህርቴን ተምሬ እስክጨርስ ድረስ አንዳውት እያባዛች ቤት ኪራይ እየከፈለች ቀለብ እያበላ እየሰፈረችልኝ ልብስ እያለበሰችኝ አስተማረችኝ እና የኔ ህይወት በቃ እግዚአብሔር ራሱ ሰዎችን እያዘጋጀ ሰዎችን እየሰጠኝ ነው ያደኩት። ራሱ እግዚአብሔር ሰው እየሰጠኝ የራሱ ሰዎች ለዛ ነውና ከትምህርት የጀመረው ከዛ ኮሌጅ ልክ እንደጨረስኩ ገጠር ነው የተመደብኩት ኤክስቴንሽን እና የተወሰነ 1 ዓመት ያህል እንዳገለገልኩኝ መንፈስ ቅዱስ እዛ ገጠር መጣ። ያው በልጅነቴ ከ8 ዓመት ጀምሮ ነው አክስቴም ስትነግረኝ ድምጽ እየሰማች እግዚአብሔር ለዓለም አገልግሎት እንደሚፈልገኝ ለትልቅ ነገር እንደሚፈልገኝ ተሰማ ነበርና እሷ መጽሐፍ ቅዱስ ጀርባ ላይ ስለምትጽፍ ታሪኩን ተነግረናለች። እና ልክ እዛ ገጠሩስ ሆኜ ግን ራእይን ያየሁት ምንድነው ያየሁት? ዮሴፍ በቀለ ተኝቼ ነው ማየውና ይመጣና ሻንጣሽን ተሸከሚ ብሎ ይዞኝ ማላቀው ሀገር ይዞኝ ሲሄድ አየሁ። እና ዮሴፍ በቀለ ደግሞ በፖስተር ካሴት ነው ማቀው። ከዛ ልክ ያኔው ከእንቅልፌ ተነስቼ መጸለይ ጀመርኩ። ምንድነው ስል ጌታ በቃ ጨርሰሻል ፍጠኝ ውጪ ያለኝ። ከዛ የግዴታ ደግሞ
የጤና ቢሮ ሰራተኛ ስለነበርኩ ማስረከብ አለብኝ። አብራኝ የምትሰራ ኤክስቴንሽን ሰራተኛ ነበረች። ለሷ ሁሉ ነገር አስረክቤ በዛ ቦታ ላይ በሳምንት 2 ቀን ነው ፈረስ ጋሪ የሚመጣ የገበያ ቀን ነው። እና ያን ቀን ደግሞ ጌታ ተነሽ ያለኝ ቀን የገበያ ቀን አይደለምና ፈረስ ጋሪም የለም። ዕቃዬንም ማሳስር ያለው ለካ አንድ ፈረስ ጋሪ የሚሄዳል ሰው አለ እያለ ይጮሃል። የሚገርም ነው። እና እዛ ላይ ዕቃዬን ጫንኩ ወደ ሀገሬ ወደ ተወለድኩበት ወደ አቡራ መጣሁ ማለት ነው፣ ከገጠሩ ወደ ከተማው። ከዛ ስመጣ የሚገርምሽ ነገር ቀጥታ ጌታ ውጪ ብሎኛል ብዬ ስል የሚቀበለኝ አጣሁ። በፍጹም እናቴም ኧረ በፍጹም አይሆንም አለች። ቤተክርስቲያንም ሄጄ እግዚአብሔር ተናግሮኛል ታገለግኛለሽ ብሎኛል ላገለግል። ከዘፍጥረት እስከ ራእይ ሳታቂ ነው እንደምታገለግዩ አርፈሽ ተቀመጭ ያሉኝ። እኔ ግን በቃ በእግዚአብሔር ድምጽ ስለማመን መጽሐፍ ቅዱስ ምን ይላል? አብርሃም ከሀገር ከዘመድ ተለይተህ እኔ ወደማሳይ ምድር ውጣ ሲለው አብርሃም ድምጽ ይዞ ብቻ ነው የወጣው። ምንም ይዞ የወጣው ነገር የለምና የእግዚአብሔርን ድምጽ ይዞ ስለወጣ እግዚአብሔርም ከአብርሃም ጋር ነበር። ስለዚህ እኔ ከሀገሬ ስወጣ ከፊት ለፊት የሚታይ ሰው አይቻል ወጣው። እግዚአብሔርን ይዤ ወደ አሰላ የምትባል ከተማ ድጋሜ መጣሁ ማለት ነው። እህቴ ጋር ትንሽ የተወሰነ ጊዜ ተቀመጥኩኝ እዛ። እሷም ደግሞ ወደ ስራ ማስታወቂያ እየወጣብኝ ነውና እንድመለስ አንዳንድ ሰዎች ስለሚጎተጉቷል መሄድ አለብሽ በሚል አውጥታ ሸኘችኝ። አንድ ጠዋት ስሸኘኝ ጌታ ደግሞ የት ልሂድ ስለው ናዝሬት አለ እና አሰላ መናኸሪያ ቆሜ መሳፈሪያ የለኝም እና ፓስተር መንጌ ይባላል ወንድም ሞቶበት ቤተሰቡ ከወለጋ መጥተው ለቅሶን አስተዛዝኑት እየተመለሱ ነበርና እነሱ ሊሸኝ መናኸሪያ ሲመጣ ኪስ ውስጥ 50 ብር ይዟል እና ጌታ ሂድና እዛ ጋር አዜባለች ስጣት ብሎት ይሄው እኔ በቃ ምንም ልረዳሽ አልችልም እንቺ ብሎ በ50 ብር ወደ ናዝሬት ስገባ ግን እግዚአብሔር ዘመኗን ይባርክ በጣም ነብይ ዲቦራ የምትባል ከነ ባለቤቷ ተቀበሉኝ። እነሱ ጋር የተወሰነ 1-2 ቀን አድርኩ። ሶስተኛ ቀን ቤት ፈልጌ ተከራየው። እንዴት ተከራየሽ? እንዴት ተከራየሽ? ዲቦራ በጣም ረዳችኝ። ማለት በዛ ጊዜ ቤት የምትከራዩ 70 ብርና 80 ብር ነው የዛሬ 12 ዓመት እና አንድ ክፍል ቤት ውስጥ መኖር ጀመርኩ። ምግብ የለም ምተኛበት የለም። እንደውም ሰምቻለሁ እና ለ3 ዓመት ያህል እንጀራ አልበላሽም። ቅያሪ ልብስ አልነበረሽ? እንዴት ነበር እስቲ ያ ጊዜ ነበር? እና እሱ ወደ አዲስ አበባ ስመጣ ነው ናዝሬት ላይ 3 ወር 4 ወር አልተቀመጥኩ። ከዛ ተነስቼ ወጣውና አዲስ አበባ ደግሞ እንደምገባ ጌታ ተናግሮኝ አንድ ፓስተር አዲስ አበባ ወደ ቀጨኔ አካባቢ ቸርች ፕላንት ያደረገ ሰው ይዞ ይመጣ። ስመጣ ያሉ 6 አገልጋዮች በሙሉ ከክፍለ ሀገር የመጡ ናቸው። 7ኛ ነኝ። 6ቱም ወንድ ናቸው። 7 ምንተኛው ቸርች ውስጥ እና እዛ ቦታ ላይ በጣም ይረበናል። እንደውም ሙሉ ወንጌል ሰሜን ሙሉ ወንጌል አካባቢ ያለ ወንጌላዊ ብርሃኑ የሚባል አለ። እሱና አንድ ወንድም የተሻለ አገልግሎት በራላቸው። እነሱ ይሄዱና ግማሽ ኪሎ ስጋ ይዘው ይመጣሉ በትልቅ ድስት ያለ ዘይት ያለ ሽንኩርት። እሱን በውሃ አርገን እንጀራ ፈትፈተን እንበላለን። በቃ እንደዚህ ነው እዛ ቦታ ላይ ያሳለፍኩት። በጣም ተግዳሮት አለ። በቃ ምንተኛው ጉባኤው ትንሽ ቤት ነው። ጉባኤው አምልኮ ከወጣ በኋላ እዛቸው ነው አንጠፈን የምናርፈውና አንድ ቀን ግን አንድ ቤተሰብ ልጃቸው ከኛ ጋር የሚያገለግል ነውና እቺ ልጅ ሴት ናት እንዴት እዚሁ ኮንድ ጋራ አንድ ቦታ ታርፋለች እና እኛ ጋር ተደረ ሴት ልጆች አሉና ወደዛኛው ወደ እነሱ ቤት ሄድኩኝ። ልብሴን ይዤ ውሎ የቸርች ነው ማታ ለማደር ብቻ ነው እነሱ ቤት መሄድ። እነሱ ቤት ሳሎን ነው አንጠፈን የምንተኛው። ከዛ አንድ ቀን ቤተ ህብረት አገለገልኩ። ቤተ ህብረት አገልግዬ ስመለስ የሚገርምሽ ነገር ደወልኩላቸው። ሸለቆ ስለነበረ መንገዱ የችሎታ አደባባይ አካባቢ ላይ ስደውልላቸው እንግዳ መጥቶብናል አሉ እና እንግዳ መጥቶብናል እንግዳ ስላለ ሶሪ አሉ። ደግሞ የሚገርምሽ ነገር የማያገለግልኩበት ቤት ራሱ እንዳልመለስ ገና የመጀመሪያ ቀን ጋብዘውኝ እንጂ አውቁና ያለኝ እድል ምንድነው በዛች ቦታ ላይ የሆነች እንደው ለባለቤቴ በቅርብ ጊዜው ሲጂ አካባቢውን አሳየሁትና የሆነች የተከለለች ነገር ናት። እዛ ቁጭ ብዬ በቃ ጌታ እኔ አብሬሽ ነኝ አለኝ መጥቶ ናት። በቃ አንዳንዴ ሁኔታውን ስታይ ምትደርሽ አይመስልሽ፣ መንገዱ በጣም ሩቅ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ስርዓትን ማር ዘንድ ያስጨነቀኝ ለመልካም ሆነልኝ ይላልና መልካም ዝም ብላ የምትገኝ አይደለችም። ስርዓት ትምህርት ቤት ገብታ የምትወጣ ናትና እኔ የእግዚአብሔር መልካምነት እዛም ላይ አየሁኝ። ጠዋት ሲነጋ ያው ሄጄ ልብሴን ከዛ ቤት ወስጄ እግዚአብሔር ደግሞ ሂጂ ወደሚለኝ
እንዴት ነበር ማለት ከባድ ነው። አሁን ቀደምም እንዳልሽው እዚህ ጋር ሲወራ ቀለል ብሎ ነው፣ ግን በዛ ጊዜ ስሜቱ እንዴት ነበር? እንዴት ነው ለማገልገል አቅም የምታገኘው? ለመጸለይ ተንበርክኮ እንዴት ነው? ምን ነበር አቅምሽ ነው? አንደኛ ወደ ቤቴ እንዳልመለስ፣ አሁን ምሳሌ አንድ ሰው ጌታ ጠርቶት የተሻለ ፋሚሊ ጥሎ የወጣ ሰው ልመለስ ብሎም ልቡ ይመኛል። እኔ አዲስ አበባ ላይ ልመለስ እንዳለል ምንም መመለሻ የለኝም። ከከለ ያለ እሱ ጋር ሄጄ አርፋለሁ፣ ቤተሰብ አለ ብዬ ምለው የለም። ለምን ተስፋ የሌለው ነገር ነው ወደ ኋላ መመለስ። እግዚአብሔር ደግሞ ያለሽን ድምጽ ይዤ ስለወጣው የወጣሁት ድምጽ እንደሚያደርሰኝ እርግጠኛ ነኝ። ተግዳሮቱ እስቲል እኔ ከቀጨኔ እስከ ፒያሳ የታክሲ የለኝም፣ በእግሬ ነው የሚሄደው። ሰው ሲቀጥረኝ በእግራችን እና ሁላችንም እዛም ያሉት በእግር ነው የሚሄደውና ታክሲ አንጠበቅም፣ ታክሲ አናውቅም። እና በጣም አሰልቺ ነው፣ አድካሚ ነው፣ በቃ ተስፋ የሚያስቆርጥ ነው። አይመስልም እግዚአብሔር ያለሽ ቦታ የሚያደርስሽ አይመስልም። አንዳንዴ ሴጣን ነው እንደ ያለኝ፣ ሴጣን ነው እንደ ከሀገር ያስወጣኝ ብለሽ የምትይበት ጊዜ አለና እንደዚህ አይነት ቻሌንጆች አሉ። ይሄ ቤተሰብስ፣ ይሄ አቅራብ የሚያውቁሽ ወዳጆችም ሊሆኑ ይችላሉ። ይሄ የሚደራረብብሽን መከራ እያዩ ይሄ ትክክለኛ የእግዚአብሔርን ድምጽ አልሰማሽም ብለው ቻሌንጅ ያደረጉሽ አጋጣሚ አልነበረም? እኔ ቢያንስ ከኔ ቤተሰብ ጋር ለብዙ አመት ተረቀያለሁ። ይሄ አካባቢሽ የምታውቂያቸው ሰዎችስ? አጋጣሚ ማቀውም የለም። ያሉት እነዛ ቸርች ውስጥ ያሉ ሰዎችና በቃ በዛ ያሉ ቤተክርስቲያን መተው የሚካፈሉ ናቸው እንጂ የሚያቀኝም ሰው የለምና ስታይኝም ደግሞ ፊዚካሊ ምድረ በዳና ቻሌንጅ ውስጥ ያለው አልመስልምና ማውራትም አልፈልግም። ማለፍ ያለብኝን አልፋለሁ ብዬ ቆርጫለሁና ለምን አባቶቻችን ያሳለፉትን ከመጽሐፍ ቅዱስም ስታይ ብዙ ተግዳሮቶችን አልፈዋልና ጳውሎስን ስታይ ስለዚህ የግዴታ ማለፍ ያለብኝን መንገዶች ለመጨረስ ነው። በቃ ለምን አንድ ነገር ልበልሽ፣ ቤት ሲፈርስ የተሻለ ሆኖ ሊሰራ ነው። እግዚአብሔር እኔን አፍርሶ እየሰራ እንደሆነ ነው የገባኝ። ለምን የተሻልኩ ሰው እንደሆን፣ ለሀገር እንድጠቅም፣ ለትውልድ እንድጠቅም። ስለዚህ ልቤ በጣም ሰፊ ነው እግዚአብሔር ያለኝ ቦታ እንደምደርስ። ግን ያለ ሁኔታ ግን እዛ ጋር አይዞ ማጣት ይባስ ደግሞ ሴት ልጅ በዚህም ዘመን እውነቱን ስናገር አይዞሽ ብሎ ምትጨርሽ ሁሉ አይመስለው፣ ትልቅ ቦታ ምን ደርስ አይመስላቸውምና የሴት ልጅ አገልግሎት በቃ ዝም ብሎ ነው የሚመስለው። በዛ ወቅት ደግሞ አሁን የምነግርሽ ታሪክ ቤት ህብረትን ማገለግል እንጂ መድረክ አልተከፈተልኝ። ገና ቤተሰብ ውስጥ ነው 10 ሰው 20 ሰው ማገለግለው። ግን የሰማሁት ድምጽ ደግሞ እግዚአብሔር ለዓለም እንደሚገልጠኝ ለዛው ምድረ በዳ ገጠር ውስጥ እቺ ልጅ እዚህ ከተማ አትቀመጥም። እስቲ ለአንድ ጊዜ አረሳምና ፑልፒት ላይ አቆሞኛ እንዳገልጋይ እስቲ እጃችሁን አንሱ አለ ጉባኤው። እዛ ገጠር እኮ ነው እና ተደርሱባታላችሁ አለ። ለዘላለም በቃ እስከማደርሱባት ድረስ እግዚአብሔር ከዚህ ከተማ ላይ ከፍ አድርጎ የሚያወጣት ልጅ ናት ብሎ የተናገረበት ነው። እግዚአብሔርን ድምጽ አልረሳም። የተሸከምኩት ድምጽ ነው። ድምጹ ግን ሂጂ ወዳለኝ ነው እየሄድኩ ያለሁት። እኔ አሁን ሁኔታው ቁም ይልሻል፣ ቻሌንጁ ቁም ይልሻል፣ ሴት ነሽ አትደርሽም ይልሻል። ግን የተሸከምኩት አብርሃም ኩንታል የሚያከል ድምጽ ነው የተሸከመው። ግን የት እንደሚሄድ አያውቅም። ውጣ ተብሏል፣ መንገዱን ይዟል። እኔ መንገዴን ያስኩት የት እንደምደርስ የቱ ጋር እንደምቆም ድምጹና ጌታ ናቸው የሚያውቁት። ስለዚህ ቀጥ ብዬ የሚሄደው እግዚአብሔርን ድምጽ እየሰማው ነውና አሁን እዚህ ጋር ቆሜ ራሴን ሳይ ምደርስ ራሱ እንዲህ ሆናለሁ ብዬ አንድ ቀን አስቤ አላውቅም። ግን ሁሌ እንዲህ እላለሁ፣ አዜብን ለአዜብ ሰብካታለሁ። አዜብ ነገ የተሻለ ሰው ትሆኛለሽ፣ እንዳትቆሚ ወርቀሽ እንዳትገኝ፣ ምንም ውርቀት እንዳይገኝብሽ ብዬ ነፍሴን ለራሴ ሰብካታለሁ። እና ያም ይመስለኛል ያን ሁሉ ተግዳሮት እንዳልፍ ይረዳኝና እንደዚህ አይነት ከባድ ጊዜዎች አሳልፍ ያለው። ይባስ ረሃቡ ቀላል ነው፣ ማደሪያ ማጣት ደግሞ ከባድ ነው። በጣም ረሃብ ምንም በቃ ውሃም ጠጥተሽ ስም ይባረክ ብለሽ ይባስ ደግሞ በጣም በመጸልይበት ዘመን ረሃብ ምንም ስሜት የለው። ግን ከባዱ ምታርፊበት ለምን አንዳንዴ ለጽድቅ ብለሽ ነው እየተገፋሽ ያለሽ፣ ለእውነት ብለሽ ነውና ዛ የነበርኩበትን ቤተክርስቲያን እውነት ነው ስላልኩም ነው አውጥተው ዛ ማርፍባቸው ቤተሰብ ጋር እንዲሸኙን ያደረገው ፓስተሩ ነውና ግን እውነት ይሄው እስከ ዛሬ ያለች እውነት በዛ ታይም ግን የሚሰማው ፓስተሩም ስለነበረ እኔ የምሰማበትም ሁኔታ ላይ አይደለሁምና ከዛ በኋላ ከወጣው በኋላ ከዛ ቤት ማሙድ ሙዚቃ ጋር ቆሜ
አንድ እህት እዛ ፕሮግራም መታ ተካፈል ነበር የፈረንጅ ሚስት ናት ከዛ ልክ ታክሲ ውስጥ አየችኝ ታክሲ ከመርካቶ ሲመጣ ያኔ ማሙድ ሙዚቃ ጋር ነበር የሚቆመው ከዛ ወርዳ ልብሴን ይጎተተችኝ አንቺ ወዴት ነው የምትሄጂው ብትይ ሻንጣዬን ይዤ ወደ ክፍለ ሀገር ናዝሬት ሊሄድ በቃ ዲቦራ ጋር ይዤ አረፋለሁ በቃ አዲስ አበባ የኔ አይደለም መስከል ድረስ ከዛ እኔ ያለችኝ ልመጣ ነበር እንደው ስፈልግሽ ስልክሽን አላውቅም እና እዛ ስታገለግይ አይቼሻለሁ እና ወዴት ልትሄጂ ነው ስትለኝ ክፍለ ሀገር አይ ለምን ነገ አድረሽ አትሄጂም ምንም ከአንዳንድ አላንገራገርኩም እሺ ነው ያልኩት ለምን እኔ የት እንደምሄድም አላውቅም እሺ አልኩ ተነስተን ወደሷ ጋር 22 ሄድን ከዛን አጋጣሚ ማታ ጸለይን ስንጸልይ ምንድነው ስላንቺ በጣም ይጨነቃለሁ እስቲ አውሪኝ አለችኝ ያለውን እውነት ነገርኳት እኔ እኮ ሂጂና ግኛት ብሎ ጌታ ራሱ ተናግሮኝ ነበር አለች ሄለን ትባላለች ከዛ በኋላ እሷ ቤት አንድ 4 ወር ተቀመጥኩኝ ከዛ ዲቦራ አገልግሎት አስይዛኝ ወደ ሐረር መስመር አገልግሎት ሲሄድ በልጅነቴ መልእክት ያመጣልኝን ሰው አገኘሁት እዛ አብረን ተጋብዘን ከዛ እንደዚህ ነው አልኩት የት ነው የምትኖሪው አዲስ አበባ እኔ በቃ አስኳድ አዲስ ሰፈር አካባቢ ቸርች ፕላንት አድርጌያለሁና ለምመትሽ ከኛ ጋር አትቀላቀይ አለኝ በቃ ይሄ መንገዴ ነው ብዬ ተነስቼ ወደ አስኳድ አዲስ ሰፈር ደረጃ የሚባል ወንድም ቤት ልጆች አሉት ቤት እስኪገኝ ድረስ እዛ ተቀመጥኩኝ ልክ ከዛ በኋላ በ120 ብር ቤት ተከራየው ለምን ልጆቹም ትንሽ ቤቱ ጠባብም ስለሆነ ላለማጫናቅ ብዬ እኔ መጸለይ በጣም ረጅም ስለመፈለግ ብዬ በ120 ብር ግን ምተኛበት ስለሌለ ተዝካለሽ የሚተኛበት ከንተን የሚሰራ ምንጣፍ ነበረ ሰላ እሱን አንድ ፓስተር አሁን ደቡብ አፍሪካ ነው ያለው እሱ ደግሞ አሮጌ ብርድ ልብስ ሰጠኝ እሱ ላይ በቃ አይጦች በጣም ብዙ ናቸው ሽንት ቤት ከጎኑ አለ ሽታውም አይሰማኝ አይጦቹ አይታዩኝም እኔ ቤት የሚመጣ ሊያየኝ የሚመጡ ጓደኞቼ ግን ምንድነው የሽንት ቤቱ ሽታ ምንድነው የአይጦቹ ብዛት ግን በፍጹም አንድ ቀን ተሰምቶኝ አያውቅምና 120 ብር ግን መክፈል ያቅተኝ ነበር 120 ብር በዛ ቤተ ክርስቲያን አዲስ ሰፈር ላይ ለ3 አመት ተኩል ያህል እየተከፈለሽ ሳይከፈለኝ የምበላው እያጣው ቢጫ ዳቦ በእሽግ ፌስታል ነበርና ትዝካለሽ ከማማ ወተት ጋር ገዛለሁ ያን ቢጫ ዳቦ ለ3 ቀን ልበላው እችላለሁ እና እሱን እየበላሁኝ የራበኝ ቀን ራበኝ የበላው ቀን በላ ለኔ ትልቁ ጭንቀት የ120 ብር መክፈል እና በዛ ታይም ነበረ አንድ ቲሸርት አንድ ቀሚስ ለብሼ ለ4 አመት የኖርኩት ከዚህ ጋር በተያዘ ቀሚስ ያስወለቀች ይሄን ነገር ሰምቼ ነበር እስቲ ስለሱ ነገር እሱ ደግሞ ምንድነው ወሊሶ ገጠር ውስጥ ኮንፈረንስ አንድ ቴሌ ወሊሶ ምሰራ ሴት አገልግሎት ታስይዘኛለችና የግዴታ በአንድ ቀሚስ አገልግሎት አትሄጂ መቀየር አለብሽ ለ3 ቀን ነውና ኮንፈረንስም ስንሄድ የሚሰጥሽ የትራንስፖርት እንጂ የዛሬ 12 አመት ፖስታ የለም እና እሺ ብያት ወሊሶ ለመሄድ ቀሚስ አጣው ያስኩት 100 ብር ነው ኮልፌ ሴት በ100 ብር ቀሚስ አጣው ከዛን አጋጣሚ ተደዋወልና ተገናኝተን እንዲ ቀሚስ አጣውኮ ስላት በእውነታ ምን ችግር አለው ነው እህቴ ከውጪ ያመጣችልኝ አለች ብላ እነሱ ቤት ሄጄ መርጬ ቆንጆ አንድ ቀሚስ ሰጠችኝ እሱ ቀሚስ ወደ 3 ወር ያህል ለበስኩት አገልግሎቴን የሚጭ ተመልሼ በ3ኛ ወር እኔ ከአዲስ ሰፈር ወደ ላይ በእግሬ እየመጣሁ መጣች እኔ አገልግሎት እየሄድኩ ነው ቀሚሴን አውጭልኝ ትፈልግሽ ነበር አለች ምን ነው ቀሚሱን ፈልገዋለሁ ከዛ አይ ያኛው እኔ ቀሚስ ቆሽሾ አላጠብኩትም ይሄኛው ንጹህ ስለሆነና አገልግዬበት አይ አሁኑ ነው እሺ ያልኩና ተነስቼ ቤት ገብቼ አሮጌና ለበስኩና ቀሚሱን አውጥቼ ሰጣዋት እሷ ከሄደች በኋላ ተንበርክኬ ያለቀስኩ በቃ እግዚአብሔር ወይ ይሄን ነገር በፍጹም ላይ አልፈልግም እንዳይደገም አንሰው ይሄን ነገር ብዬ በጣም በእንባ አለቀስኩ አልዋሽም ከዛ በኋላ ልብስ አይደለም እግዚአብሔር ልብሶችን ይሰጣል በቃ ከድህነት የልብስ ድህነት ከዛ በኋላ ነው ተራገፈውና 3 አመት ተኩል እስከ 4 አመት ያህል አንድ ቀሚስና ለኔ ህይወት ክርስቶስ ነው የምትባል ቲሸርት አለች በሷ ነበር ማሳለ በጣም እና እኔ እዛ ከልብሱም በላይ ደግሞ ማልዋሽ ነገር በጣም ይረባኛል ደንብቴ ተንበርክኬ ነው የምውለው ያለውበት ቤተክርስቲያን ምንም የሚያረጉልኝ ነገር የለም በቃ በጣም ቸገራለሁ ዞር ብሎ የሚያየኝም የለም እንደውም እዛ ቸርች ውስጥ ያሉ አንዳንድ ሰዎች ችሪት ስትሰና ታሳዝነናለች ብለው እንኳን
እንዳይጎበኙኝ በቃ ዝግ ነበረ መስመሩና በቃ እግዚአብሔር ፊት እንዲለዋለሁ ለምን አይበቃኝም በቃ ለምን አትልም ለምን አስቢ ከሀገሬ ከወጣሁ ወደ 5-6 አመት ሊሆነኝ ነው እና በቃሽ አትለኝም ወይ ስለው በቃ እግዚአብሔር በዛ ቦታ ላይ እንደዚህ አይነት ጊዜዎችን አሳለፍኩ በጣም ይቀፍ በጣም ችግር በቃ በህይወቴ እንዲያይቻል እና በጣም ከባባድ ችግሮችን አሳልፍ ያለው ገርም ነው በጣም አሁን ተመልካቾችም ያዩን ስለሆነ ያው ለነሱም ትምህርት ይሆናል እንደዚህ የማገልገል ልብ ያላቸው ግን ደግሞ በተለያየ ችግር ይሄ በረሃብ ብቻ ላይሆን ይችላል ይሄ አንቺ በተፈተንሽበት ብቻ ላይሆን ይችላል የተለያየ በዛ ችግር ውስጥ ያሉ እንዳያገለግሉ አንቆ ያዛቸው ነገር አለ ለነሱ እስቲ ምን ትመክራቸዋለሽ ወንድ ልጅ ማለፍ ያለበትን ይችላል ሴት ግን ትንሽ ነገር ነው የሆነ አቋራጭ እንኳን እንድትገባ ጠላትም ካዘጋጀላ በቃ ተስፋ በመቁረጥ የሆነ ነገር ውስጥ ትገባለችና ሁሌ ልታስብ የሚገባው ነገር ሳትነሽ የተነገረሽን ድምጽ ሳትነሽ እግዚአብሔር ምን ብሎሽ ነበር እና ያን ድምጽ ይዘሽው ከሄድሽ መቼም አትወርቂ አለዛ ግን የእግዚአብሔርን ድምጽ ሳሰሚ ሁኔታን አየሩን ንፋሱን መስሰሚ ከሆነ ሩቃትሽ ትቆሚያለሽ አንዳንዴ አግብተን እንኳን ወልደን ልጅ በማሳደግ ምን ቀርበት ጊዜዎች አሉና ግን እኛ ውስጥ ያለው ነገር የተነገረ እኔ ሁሌ ምለው እስቲ ቤተክርስቲያንም ስትመጪ በራሴ ላይ ማውጆ ይሄንን እኔ ገና ጀመርኩ እንጂ አልጨረስኩም ገና ሩቅ እንደምሄድ አውቃለሁ በጣም እግዚአብሔር በኔ ላይ ያለውን የነገረኝ ነገር ምዕራፍ 1 እንደተራመድኩ እንጂ ብዙ እንዳልሄድኩ አውቃለሁና ይባስ እህቶችን መምከር ፈልጋለሁ በጣም በእናንተ ውስጥ ያለው ትልቅ ነው ሴት ልጅ ትልቁ ነገሯን እንድታሳያት ትፈልጋለች እኔ አሁን ባለቤቴን በጣም ልባርከው የምፈልገው ሁሌ አንቺ ውስጥ ትልቅ ነገር አለ ይለኝ እና ሰው ከሚያበረታታኝ ውጪ ከሚደግፈኝ ይልቅ እሱ ውስጥ ሲደግፈኝ ነው ጎበዝም ሆኖ እና በፍጹም መቆም አልፈልግም እና ይሄ ነው ብርቱ ነገርኛ ውስጥ አለ ትልቅ ነገርኛ ውስጥ አለ የዛሬው ተግዳሮት ግን ለነገ ክብር ተጽኖ ቻሌንጁ እስቲ ለኔ ዛሬ መቁረስ ጀመርኩ ዛሬ ማብላት ጀመርኩ ትላንት ግን አይመስልም መወጣ ራሱ አይመስልም በቃ እዛው ውስጥ ምትቀሪ ነው የሚመስለውና እና እኔ እህቶቼን መምከር የምፈልገው ነገር ከጀማሪ እንደ አብርሃም ከሰፈር የሰማችሁትን ድምጽ በመሃል ላይ እንዳታቋርጡት እደርሳለሁ ይያላችሁ እየሰበካችሁ መገስገስ አለባችሁ በእናንተ ውስጥ ደግሞ ትልቅ ነገር አለ ያን ትልቁን ነገር እናንተ ከገደላችሁት ይሞታል ያ ጎበዙ ነገር እኮ ሞቶ ነበር ኢየሱስ ሲመጣ ነው ጎበዝ ሲለው ጎበዝ ሆኖ ይቀርው እና አንቺ ውስጥ ያለው ጎበዝ ነገር ከገደሹ ሞቷል አንቺ ውስጥ ያለው ጎበዝ ነገር ግን ጎበዝ ነህ ካልሹ ሞቶ መነሳት ይችላል እና ይሄ ነው ተጽኖ ከባድ ነው ቻሌንጁ ከባድ ነው ሰልፉ ከባድ ነው ረሃቡ ከባድ ነው ግን ማልፋ ይመስላል እኔ ትዝታው እስከማይኖረኝ ድረስ እግዚአብሔር መጽሐፍ ቅዱስ ምን ይላል ለኢዮብ ሲናገረው መከራህን እንዳለፋ ትረሳዋለህ እና ያለፈው አትመልሹ በቃ ሄደ እና እኔ መከራዬን እግዚአብሔር እንዲጠራ አርጎ እንደወሰደው አውቃለሁ አስረስቶኛል ደግሞ ጌታ ማክብሮኛል አሁን ብዙ ሰዎች ሲያዩኝ የትላንትናዋን አዜብ ይፈልጓታል እንዴት ነው እዚህ ጋር ተደርሰ ይቻላልው አሁን ቅርብ ቀን እህቴ አሰላ ላይ አለችና ስትደውልልኝ ምን አለች ሙስሊም የኛ ጓደኛ ነበርችና ያኔኮ ኢየሱስ ብላ ምትጮህ ኢየሱስ ነው ያከበራት አይሽ ሙስሊም እንኳን ያ የምትጮህለት ኢየሱስ አክብሯታልና የጠራነው ኢየሱስ የሚያከብር እንጂ የሚያዋርድ አይደለም እና ያዝነው ወንጌል ደግሞ የሚያደርስ ነው አሜን ስለዚህ ይሄ ነው እህቶቼ መመክራችሁ በርቱልኝ በእናንተ ውስጥ ያለው ነገር ትልቅ ነው ይባስ 2013 14 ብዙ ሴቶች ከፍ የሚሉበት ዘመን ስለሆነ እንዳትቆሙ ነው ማለት አሜን ተመልካቾቼም እንደሰሙ አሜን እንዳሉ አምናለሁ ቀጥሎ እስቲ ወደ ድንገተኛ ጥያቄ እንሄድና ከዚህ ውስጥ ትመርጫለሽ አደራችሁን ትልቅ ፈተና እንዳይሆን ስሚኝ በደንብ አንድ እሑድ ቀን በምታገለግይበት ቤተክርስቲያን ሰርግ ቢኖር ልታጋቢ 5 ደቂቃ ሲቀረው ሚስቴ ናት የሚል ሰው ፎቶ ይዞ ሲመጣ እንደ መሪ ምን ታደርጋለሽ ልታጋቢ ቆመሻል መድረክ ላይ የሙሽራዋ የድሮ ባል ፈታኝ ነው ምን ታደርጋለሽ ኧረ ጌታ ከዚህ ጠብቀኝ
ጥያቄው እንደተነገረኝ አጣርተሻል ይሄ ብዙ አመት እንደሆነ ብሬክ በመሃላቸው ያለው ነገር እንዴት የለም ሰውየው ጠፍቶ ነበር አሁን ባል ነኝ ብሎ የመጣው እኮ ፍቺ ያደርጋለች አላደረገችም ጥሏት ጠፍቷል ነገር እንደዛ ጥሏት ጠፍቷል እንደዛ ነው ጥሏት ጠፍቷል ፍቺ አላደረጉም ግን ጥሏት ጠፍቷል የለም ለረጅም ጊዜ እና የሰርጉን ጊዜ ሰምቶ መጣ ልታገባ ስትል 5 ደቂቃ ልታጋቢ መድረክ ላይ ቆመች አልዋሸሽም ማጋባ አይመስለኝም እንዴት አይከብድም የሰርጉ ወጪ ያለ የለም ነበር ሰውየው ትቷቸው ነው ብታጋቢም ደግሞ ብዙ ሰልፍ ይኖረዋል አንድ በይ ሁለት ደግሞ እዛ ጋር ደግሞ ያለ ሙሽራ አለ ህዝብ አለ አይምሮ ይያዛል እኔ አንደኛ ነገር በግልጽ ሰነግርሽ ባሏ የጠፋ ሴት ራሱ አላጋባም አልዋሽም ለምን ብትይ ከባድ ነው እንዲህ አይነት ነገሮች ዘር ነው ነገር ብዙ የምትጠይቂበት ነገር አለ እኔ እንደው በዚህ አጋጣሚ ብዙ ነገሮችን በዚህ አይነት ኬዝ አይቻለውና አላደርገውም ስርዓትም አልፈጸምም በዚህ ኬዝ ላይ እና አላደርገውም ሁለተኛ ነገር ደግሞ አይገጥመኝም ሸኝቻለሁ ጥያቄ እንጂ አላጋባም ገና ትዳር አላት ባሏ በምን ኬዝ እንደተለያያት እንደጠፋ አናውቅም ስለዚህ ይሄኛውን ስርዓት ራሱ አልፈጸምም ህጋዊ ወረቀት ሊኖራቸው ይገባል ሁለተኛ ቤተክርስቲያን ደግሞ ጋብቻ ላይ ብዙ ቼክ የምታረገው ነገር አለ ለምን እቺ ሴት አለማግባቷን ከሌላም ቸርች ከሆነ ከኔም ቸርች ከሆነ በትክክለኛ መረጃ አምጥተሽ ነው ጋብቻ የሚፈጸመውና የመጀመሪያውን ራሱ ሐሳቡም ሰርጉም አይኖርም ፕሮግራሙም ላይ አልገኝም እንዲ ተመልሷል እንግዲህ ወደ ቀጣዩ ጥያቄ ልሂድልሽ በዛ ልክ ወደ አገልግሎት እንደገባሽ ጊዜ ወደ ተለያዩ የኢትዮጵያ ክፍለ ሀገራት ወደ ክልሎች እየሄድሽ አገልግለሻልና እንደ ሴት አይከብድም ወይ ለብቻ ሆቴል ይያዙ ያደሩ ይሄ ብዙ ነገሩ አይመችም ለሴት በተለይና እንዴት ነበር እስቲ እኔ አሁን ብዙ አገልግሎት የርኩባቸው ገጠሮች ናቸው የሚበዙት የኔና አንዳንዱ ገጠር ሆቴልም የለም ሆቴል እንኳን እያለ ሆቴል አይፈቅዱም ግን እውነቱን ስነግርሽ በቁጥር ነው ሆቴል ያደርኩበት ሀገር እኔ ገና ሳልሄድ እነግራቸዋለሁ ከቻሉ ቅዱሳን ቤት እንዲያሳርፉ እንደዛ ነው ማደርገው ለምን ጥሩ አይደለም ብዙ ተጽኖች አሉትና ስለዚህ እህቶች ቤት ይባሳው ምንጃር ማራሳው ነገር 3-4 ሄጄ አገልግያለሁ ያረፍኩት አንድ እህት ቤት ነው ራሴ ለምን ጠይቂ ከኔ ጋር ሄዱ አገልጋዮች ግን አልጋ ተይዞላቸዋል እና ሳልወጣ ኮንፈረንሱ ሲያስይዙኝ ከይቅርታ ጋር በቃ ማርፈበት እህቶች ብዬ ለምን ምናምን ሲሉኝ አልፈለኩም እና ለምን እሱ ብቻ አይደለም ናዝሬት አንድ ጊዜ አስታውሳለሁ ገነት ቸርች አገልግዬ ገስታውስ ያዙልኝ የክርስቲያን ገስታውስ ነው ብለው ለሊቱን ቁጭ ብዬ ነገ በቃ ከጎኔ ያደሩ ሰዎች በቃ ረብሻ አይደለም እና የክርስቲያን ገስታውስ ተብሎ ስለዚህ ብቻ ለእህቶች ቤት ቤተሰብ የሆኑ ክርስቲያኖች ቤት ለምን ለሁለት ቀን ለሶስት ቀን ነው የምናድረው ረጅም ጊዜ አንቆይምና በእንደው ተከብረሽ ተወደሽ በስርዓት ተስተናግደሽ ነው የምታሳልፊውና ብዙ ምን ይሄ ገስታውሶች ቤርጎች ላይ ብዙም አይደለም እሱም ራሱ ቁጥር አላቸው ሐዋሳ አንድ ጊዜ እንደዚህ ነው እንጂ እንትን ግን ቻሌንጅ ብዙ አለው በጣም ብዙ ቻሌንጆች አሉት እስቲ የገጠመሽ ነገር ምንድነው አንድ ጊዜ ክፍለ ሀገር ተጋበስኩና በጣም ቀጨነኝ 40 ኪሎ ነበርኩ ከዛም በድምጽ ያው ወፍራም አይደል ድምጽ እና የሚጠብቁት ወፍራም ሴትዮ እና ለክ ደረስኩ እና ስንዳወል ምንም ላገኛቸው አልቻልኩም የሚነግሩኝ ምልክትና በቃ ቆምኩና ጌታው በቃ ሰዎቹ የቶቹ ናቸው ብዬ ውስጤ የሆነ ሰው ሳይ ይሄ ነው በቃ ብዬ ከሌና አልኩታ እኔ ነኝ ለአገልግሎት ያላኩት ከላይ እስከ ታች አየኝና ምን ድምጽሽ እንደዚሁ ነበር በፊት እና ምን አንቺ ነሽ ነብዩዋ ትልቅ ኮንፈረንስ እኮ ነው ክሩሴድ እኮ አንቺ ነሽ የምትቆሚው አይሆንም ይሄ ነገር አለ ከዛ አይ በቃ እኔ ተልኬ ነው የላከኝ ደግሞ አንድ ፓስተር ነው ከዚህ ከአዲስ አበባ ከዛ ለፓስተሩ እዛ ሆኖ ደውሎት እንዴት ነው ለዚህ ልጅ መድረክ ምን የምንሰጠው እና ሄድኩ ወደ ገጠሩ ወደ ውስጥ ይገባል በዋዝ የሚባል መኪና ነበር በሱ ነው የገባነው አልዋሽሽም ለቀን መድረክ ሳይሰጡኝ ተጋባዥ ኪሎሽን ብቻ አይተው በእንዴት አምነን የሚያክል ኮንፈረንስ እንሰጣታለን
እና እኛ ዘማሪ እንጂ የመሰለችን ነብይ አይደለችም እቺ ብለው 2 ቀን ከዛ እሁድ ጠዋት ራሱ የተጋበዘው እንግዳ ከሐዋሳ ነው የመጣውና እቺ ልጅ በቃ ታገልግል ቢያንስ እንኳን ጸሎት እንስጣት ጌታ ደግሞ ቁጭ በያለኝ እንዲሸኙኝም አላረጋም እንዲሄድም አላደረገም ቁጭ በይ ብሎኝ አልተሰማሽም አንዳንዴ ምን እላለሁ መሰለሽ ከትልቅ ሰው ትልቅ ለመሆን እማራለሁ ከትንሽ ሰው ግን ትንሽ ለመሆን እማራለሁ እላለሁና ትልቅ አባ እና እማራለሁ አገልግሎት ላይ መማር አለብኝ ማደግ ስላለብኝ እስቲ ቁጭ ብሎ ማስጨረስም እንዳለብኝ አኩርፌ አልቅሼ ለምን ሄዳለሁ ግን ከፍቶኛል እኮ እስቲ ወደ ሽንት ቤት ምናምን ሲኬድ አለቅሳለሁ በቃ እና ለምንድን ነው በዚህ የምትፈተነኝ እላለሁ እግዚአብሔር ደግሞ ታገሺ እና ወደ መጨረሻውን ተሰጠኝ ትንሽ አጨቃ ትንሽ ጸሎት ብቻ ታደርግ ተብሎ እዛ ያው ጸጋዬ በጣም መናፈስተ ላይ ነው መጸለይ ጀመርኩኝ እና መናፈስ በቃ ከጥግ ጥግስ ድረስ መውደቅ ጀመረ እና በቃ መሪዎች ክው ብለው ደንግጠው ኮንፈረንሱ ለሰኞ መቀጠል አለበት ሲሉ በፍጹም አይቀጥልምና እንደዚህ ገጠመኝ ቦታዎች አሉ ወደዚህ ወደ ጉራጌ ሀገርም ሄጄ ደግሞ ከአንድ ፓስተር ጋራ እኔን ቁጭ አርጎኝ 5ቱን ፕሮግራም ጨረሰ እና በቃ ምን ማድረግ አልችልም አላዘንኩኝም እግዚአብሔር ወይ ረፊም ብለኸኝ ይሆናል በየ ሳር ቤት ነበር ምንተኛውና እንደውም እሱ በቃ እሱ ሊያገለግል ሲል ነው ወደ ጉባኤ መሄድ ወርሺፕ ላይ ሁሉ ተኛ አርፍ ነበር ጸልይ ነበር ከዛም ለክ ገባለው በቃ ለምን ይሰጣት እነሱም አይሉ እሱም ደግሞ ትምህርት ይያለው ለ5 ፕሮግራም ነው ብሎ ትምህርቱን ቀጠለ እንደዚህ አይነት አገልግሎቶች ገጥመውኛል እንደ ወንድ እንደ ሴት ሳይሆን ወንዶች የሚያሳልፉትን ቻሌንጅ ማለት ነውና ግን እኔ ሁሉ ነገር ለማደግ ነው የምፈልገው በቃ ነገ መልካም ዘመን እንደሚመጣ ነገ መልካም እንደሚሆን ስለማው ደግሞ እግዚአብሔር ዝም ብሎ እዛ ቦታ ላይ እንዲሄድ አላደረገኝም የሆነው በመቀመጤም እንደሚሰራ ምናለው ስለዚህ ዝም ብለ እዚህ አላመጣኸኝም ብዬ በቃ በእግዚአብሔር ፊት እና ግስ ወደ ቤትሽ ስትገቢ ይከፋሻል ለምን ብትይ ነጋዴ ነግዶ ሲያተርፍ አይደለ ደስተኛ የሚሆነው እኛም አገልግለን ፍሬ ስናይ ነው ደስ የሚለንና ዓለም አገልገልሽ እዛ ቦታ ላይ ብዙ መልእክቶች ጌታ ሰጥቶሽ መልእክትሽን ዓለም አስተላለፈሽ በቃ ያማል ህመም አለው እንዳንዴ መልእክታችን ቶሎ አስተላልፈን እኮ ነው ረፍ የምንለውና አሞኛል በጣም አዝኛለሁ እንደውም ያ ፓስተር ከብዙ ጊዜ በኋላ ይቅርታው ሁሉ ጠይቆኛል አንዳንድ መድረኮች ላይ አይቶኝ ስለዚህ ክፍለ ሀገሮች ላይ ብዙ ነገሮች ይገጥሙናል ከዚህ ጋር በተያያዘ እዚህ ሴት ስለሆንሽስ እንደዚህ አይነት ቻሌንጅ አንቺ ሴት እሷ ሴት ናት ብዙ ጊዜ በተለይ ደግሞ በዛ ጊዜ ይመስለኛል ወንድ ነው በጣም አገልጋይ የተለመደው ሴት ልጅ ይሄ በማህበረሰቡ ዝም እንድትል ነው ማለት እንዲ በዛ ጊዜ ደግሞ በተለይ የተለመደ አይመስለኝምና እንደዚህ አይነት ቻሌንጅ አልገጠመሽ ነገርኩሽ እኮ ሴት ልጅ ጀምራ መጨረስ አይመስላችሁ እስቲ እንትን ሲሉሽ ራሱ ሲያበረታቱሽ ራሱ የሆነ ሩቅ ትሄጃለሽ በርቺ የለውም ቃል የለውም እና ጥሩ ነገር አለሽ በቃ ጆናትና ረጅም ትሄጃለሽ ለምን እንደውም ያነሱልሻል ጀምረው ያቆሙ አዲስ አበባ ውስጥ አሉ አይደል አገልጋዮች እና እንትና ሙሉ ወንጌል እንደዚህ ነበረች በቃ ቀረች ስትወልድ እንደዚህ ሆነች ይያሉ የቆሙ ሰዎችን ነው የሚነግሩሽ የቀጠሉ ሰዎችም የሉም ብለው ነው የሚነግሩሽና የሴት አገልግሎት በፍጹም በቃ ትልቅ የማይመስለው ሰው ሁሉ አለ እኔ አንድ መድረክ ላይ እያገለገልኩኝ ትልቅ ቸርች ነውና ሙሉ ወንጌል አንዱ ሰው እግሩን አጥፎ ትልቅ ሰው አሜን አይለኝ ለምን አይለኝ እና እኔ እያገለገልኩ በቃ ልቤ ልትወጣ በቃ እና እግሩን ጥፍ አድርጎ እንዲያንጎዛውዘዋልና የነገር ነው የሚመስለው ጌታው አልኩ እያገለገልኩ እኮ ከመንፈስ ከወጣው ሊበላሽብኝ እርዳኝ በቃ እርዳኝ እና ስወጣ ሁሉ ጥሩ ነገር አለሽ ምናምን ብሎ ይቅርታ አልተቀበልከውም አገልግሎቴን አልኩት አይ ጥሩ ነገር አለሽ ደሳል ነገር አለ ግን ጌታ ይርዳሽ በጣም ጸልይ አሁን እርግጠኛ ነኝ እሱ ሰው መድረኩን ብትሰጪው ውጤቱን ታገኛለሽ እና እንዲህ በቃ የሚያጣጥልሽ ሰው አለና ይሄ ምን ነበር ምላሽሽ በተለይ ሴት ነሽ አትጪም ሴት ነሽ ቁጭ በይ እኔ በፍጹም መስሚያ የለኝም አሁንም ይሉሻል አሁንም ይሉሻል እና ባለራይ መሆንሽ ራሱ እንዴት የሚል ሰው አለ ሴት ሆነሽ እንዴት ታገለግያለሽ ሴት አገልጋይ አናቀም የሚልሽ ማለት መጽሐፍ ቅዱስ እያነበበ እና እነ ዲቦራን ስታነሽለት በፍጹም የሚቀበል ሰው የለምና የሴት አገልግሎት ረጅም እንደማይሄድ እንደሚቆም ነው የሚያስቡት ግን በሴት ውስጥ ደግሞ ማልዋሽሽ እውነት ትልቅ አቅም አለ መጽሐፍ ቅዱስ አይተሻል አይደለ እነ ጴጥሮስ ተስፋ ቆርጠው
ተስፋችን ኢየሱስ ሞተ ብለው በአንድ ቤት ዘግተው ተስፋቸው የሞተውን እኮ አንተ ትበልጣለህ አንተ ሞተህም ጌታ ነህ ብለው መቃብር የሄዱ ሴቶች ናቸው እውነት እና እነሱ በቃ ምን ወደው ተስፋ ያደረገው የሰሙት እነሱ ናቸው እንደው በዛ መጨረሻ ላይ እኮ ስታይ እኮ ሰባት አጋንንት ይወጣላት ማርያም እኮ በመቃብር በር ላይ ቀርታ ንጉሷን ያየች የመጀመሪያ ናት የናፍ በቃ እኔ መነሳቱን ብቻ ማወጅ አልፈልግም ማለት ምን እንደምትፈልግ እሱም ማየት እፈልጋለሁ ስለዚህ እኛ ኢየሱስን አይተን የምንሰብክ ሰዎች ነን ኢየሱስን አይተን ምናገለግል ሰዎች ነንና እኔ ደግሞ በዘመኔ የእውነት ነው ማወራሽ በጣም እግዚአብሔርን ክብር አይቻለሁ እግዚአብሔር በህይወቴ አብሮነቱን አባትነቱን አይቻለሁና አሁንም ቢሆን ገና ነው የሴት አገልግሎት ጀመረ እንጂ አላበቃም እኔ እንደውም አንዳንዴ እላለሁ እኛ መንገድ ነን የምንሆነው ከሚቀጥለው ዘመን በኋላ ግን ከባባድ ሴቶች ይነሳሉ እንደውም እኔ 2012 ላይ ከመግባቱ በፊት 11 ክረምቱን እናገር ነበር እግዚአብሔር በጣም ብዙዎችን እጅ የሚያስጭን እውነተኛ አገልጋዮች ከምንም ጋር ከጥቅም ጋር ከሚታይ ነገር ጋር ያልተደባለቁ ሴት ነቢያቶች ይነሳሉ በቃ ለማንም ራሳቸውን ያልሰጡ ለንጉሳቸው ኢየሱስ ነፍሳቸውን ህይወታቸውን የሰጡ ሴት ልጅ ለአገልግሎት የሚያበረታት ካለ ውስጧ ያለው ነገር የሚገልጥ በርች የሚላት መጋቢና አባት ካላት በፍጹም አትቆም በፍጹም ጨካኝም ናት እና ይሄ ነው መስለ የሚገርምሽ ከአዲስ ሰፈር ካለው ቸርች ከለቀቅ በኋላ ቤተሰይዳ ተሐድሶ የሚባል ቤተክርስቲያን ነው የገባሁትና 6 አመት እዛ አገልግያለሁ እና እዛ በጣም ብዙ ቻሌንጆች ብዙ እንደው ፈርሼ የተሰራሁበት ቤት እላለሁ አንዳንዴ እግዚአብሔር ሰርቶ የጨረሰኝ ቤት እሱ ቤት የመጨረሻም ትምህርት ቤት እሱ ነበርና እዛ በጣም ሳገለግል በጣም አገልግሎቴን ፈልገው የሚመጡ በቃ ሴት ነብይ ያለች ብለው መጣው የሚያበረታቱኝ አሉ እዛው ደግሞ በቃ መነሳት እስከማልችል ድረስ ዝም ብላ ነው የምትለፋው ከጉለሌ አታልፍም የሚሉም ሰዎች አሉ ግን ቆሜ አውጃለሁ የኔ ነገር ከጉለሌ ያለፈ ነው እና አለ ሁለቱም ነገር አለ የሚያበረታሽም አለ እንደው ባሁን ዘመን በዛ ደግሞ 6-7 አመት ግን ማልዋሽሽ እኔ አንድ ሰው በርቺ ትልቅ ቦታ ተደርሻለሽ ያለኝ ሰው ያበረታኝም የለም ግን ድምጹ በጣም ከኔ ጋር አለ ስወጣ ጓደኛዬ ነው ስገባም ጓደኛዬ ነው የት እንደሚያደርሰኝ ፍጻሜቱ ጋር እንደሆነ በደንብ ያወራኛል ይሄ ደግሞ ከገጠር ይዘሽ የመጣሽው ድምጽ ንጹህ ነው ያልተደባለቀ ስለሆነ እሷን ድምጽ ይዤ ነው ከጌታ ጋር አብሬ ስጓዝ የነበረውና እኔ ታወቀኛሉ እንዲጅዞ ልጅን አባት እንደሚመራ እንዲ ሲመራኝ ሁሉ ይሰማኛልና በጣም ብዙ ተግዳሮቶች በጣም ብዙ ቻሌንጆች ሴት ልጅ አንዳንዴ እንዴት ሁሉ አለፈች ልትይ ትችላለሽ ግን እኔ በጣም ማይረሳኝ ደግሞ በቃ የክርስቲያን ፊት ከቤቱ ሄደሽ አሁን ዛሬ የት ናችሁ ተብለን ተፈልገን ጊዜ ያጣን ሰዎች በዛ ዘመን ለቤት ሄደን እንጀራ ሁሉ ይደበቀብናል እና ለያውን ሁሉ አይፈልጉም እነሱ ፈልገውን ሲጠሩን እንጂ እኛ ፈልገን ሰኔ ደስተኛ አይደሉምና የሰው ቤት ራሱ በቃ እስከጣላ ድረስን ያሁን ብዙ ሰው ቤት አልሄድም አንዳንድ ሰው ደግሞ ለምን ሰው ቤት ማትሄጂ ይለኛል ትላንትና ያለፍኩበት የተጎዳውበት ነገር ስላለ በፍጹም የሰው ቤት መሄድ አልፈልግም ለምን በቃ አሞኛል ህመም አለው ቁስል አለው ደስ ብሎሽ ሄደሽ በቃ ፊታቸው ተለዋውጠው እያወሩሽ መሬት ሲያዩ እያወሩሽ ቤት ሲጠርጉ እና እንደዚህ አይነት ጊዜዎችን ነበር እዚህ ላይ እኔ እንድትናገር የምፈልገው ነገር አለ በተለይ በዚህ ዘመን ለአገልጋይ ሰው ልብ የወረደበት ዘመን ነው ለአገልጋይ በፊት የነበረው ሪስፔክት አሁን ላይ የለም ይሄ ሴትን ብቻ ሳይሆን ወንዶችንምና ክርስቲያኖች ደግሞ በተለይም እኛ ክርስቲያኖች ከዛ ስታወርጁ እናት ሚስት ናት ቤት ውስጥ የምትሆነውና እንግዳ ተቀባይ ከመሆን አንፃር ይሄ አገልጋይም እኮ ይሄ ትንሽ ነው ይሄ ያልወጡት ናቸው ቤትሽ የሚመጡትና ከማበረታታት አንፃር የሴቶች ኃላፊነት ይመስለኛል እና ይሄ በርቱ የሚለው ቃል ከሴቶች ከእናቶች የሚጠባ አባት አይኖርም ቤት ባል አይኖርም እኛንም ቤት ውስጥ የምንሆነውና በዚህ ላይ እንደው መልእክት ብትሰጪ ይሄ ጥሩ ፊት እኮ ይሄ የምታበዩም እኮ አይኖር ግን ጥሩ ፊት በርታ ብለሽ መሸኘት ራሱ ትልቅ ነገር ነውና አገልጋይ ብቻ ሳይሆን ምእመኑም ቤቶቻቸው የሚመጡ እንግዶች አገልጋዮች ይሄ ሪስፔክት ቢኖራቸው አሁን ዘመኑ በጣም የሚያስጠላ ነው ለአገልጋይ አይደል አገልጋይ ነኝ ብሎ መናገር በራሱ የሚያሳፍርበት ጊዜ ነውና እስቲ በዚህ ነገር ላይ የሆነ ነገር ብትይ ምንድነው ወንዶች አገልጋዮችም ሴት አገልጋዮችም ያውኛ አሁን ያወራነው ስለ ሴት ነውና ወንዶችም ሚስቶቻቸው ብርቱ መሆን አለባቸው ለምን
አገልግሎት ባል ሲያገለግል እኔ ሳገለግል ባሌም አብሮኝ ነው የሚያገለግለው መታቂው ነውና ወጣለሁ 3-4 ቀን አድራለሁ ቀጥም ደግሞ ከኢትዮጵያ ውጭ ስወጣ እንደዚህ ባሌን የሚያበረታኝ እሱም ነው ደግሞ ቤቴን ልጆቼን እኔን ተሸክሞ ያለውና ሴቶች ባሎቻቸው ወደ አገልግሎትም ሲወጡ ባርከው መርቀው ጸልየው አልብሰው በቃ አንተ ውስጥ ትልቅ ነገር አለ ብለው መርቀው ነው መሸኘት ያለባቸው ያ ነው አገልግሎት መድረክ ላይ ቆሞ ብቻ እንደኛ መስበክ አይደለም አንቺ የባልሽ ደጋፊ ስለሆንሽ ነው ባልሽ አንቺ ምሰጪው ደስታ ነው በአደባባይ በውስጡ ያለው ነገር እየተገለጠ ያለው እና ሴት ልጅ በፍጹም በቃ ይሄ ከሰፈር መንፈስ መውጣት አለባት ገብቶሻል ይሄ የሰፈር ቪዥን ለምን ልክ አገልጋይ ሚስት ስትሆን ቪዥኗ ሁሉ እንደ ባሏ ውስጥ ባለው በክርስቶስ መንፈስ መያዝ አለባት ወንዶችም ከነሱ የሚጠበቅ ነገር አለ አንደኛ ነገር ለሚስቶቻቸው ጊዜ መስጠት አለባቸው አብረው መጸለይ አለባቸው ቢቻል ደግሞ አንዳንዴ የተጋበዘበት አገልግሎት ይዟት ሄዶ ውስጥ ያለው ነገር ብታይ ሰተቶችንም ታያለች ለምን እኔ አንዳንዴ ባለቤቴን ይዤዳለውና ጉባኤስ ከኋላ ይቀመጣል ተጋብዤ ሳገለግል ይነግረኛል እዚህ ጋር እንደዚህ ነው ብሎ በቃ ያ ድካሜሽን የሚነግርሽ ሰተትሽን የሚነግርሽ ባል መሆን አለበት ሚስትም እንደዚሁ ስለዚህ እሱ ወጥቶ አገልግሎቱን የራሱ ብቻ ማድረግ የለባትም የሷም ነው አገልግሎቱ ነገ ደግሞ ወደ ልጆቿ የሚተላለፍ ነገር ነው ስለዚህ እኔ እህቶችንም ያገልጋይ ሚስቶችን በጌታ ፍቅር መለመነው በቃ በጣም ባሎቻቸው ማበርታት አለባቸው ሊጸልዩላቸው ደግሞ ይገባል በቃ ለምን አገልጋይ ላይ ያለው ተጽዕኖ ከባድ ነው ታውቂያለሽ አይደል በጣም ጠላትም ሰውም ክፉ ሰው አገልጋይ ነው የሚፈልገው ይሁን ወደ የዛን አገልጋይ ነገር ማበላሸት የሚፈልግ ሰው አለና አንቺ ግን በጣም ተክተሽ በጸለሽ ቁጥር ባልሽን ከወጠመድ ከጠላት ከሰው ሐሳብ ታስመልጫለሽ ስለዚህ እኔ የአገልጋይ ሚስቶች በጌታ ፍቅር መለመናቸው በቃ በዚህ ባሎቻቸው ማበርታት አለባቸው እውነት በጣም ትልቅ ነገር ነው ተናገርሽው ተመልካቾቻችን ከዚህ ጋር የነበረን ቆይታ አላበቃም ሳምንት ደግሞ ቀጣዩን ክፍል ይዘንላችሁ እንቀርባለን እስከዛው ሰላም ሁኑ